እሺ ይኸውላችሁ ጥያቄ ካላችሁ ጠይቁ፣ ከሌላችሁ አትላችሁ ደስ ያቻላለ ከደረሳችሁ። አሰላሙ አለይኩም። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ ደህና ነኝ። እንትን የሆነች ጥያቄ ነበረች። የሆኑ ጎረቤት አሉን እና እኛ ቤት ጎረቤት ማለት ሌላ እምነት ተከታዮች ናቸው። እንዲህ መጠጥ ምናምን ይጠቀማሉ እና ስልህ እንደዛ ሲጠቀሙ በቃ ሁሌ ከኛ ጋር ጸብ ነው። በቃ ስልህ ከመሬት ተነስተው ነው ምናምን የሚነኩት እና እንደዛ በቃ በተጣሉን ቀን ውጭ ላይ ልብስም ካለ ውጭ ላይ እቃም ካለ ምናምን ወላሂ ላዚም አናገኘውም ያንን ነገር ማለት ነው። ወስደው ይጥሉታል ይሁን አላውቅም። እቃም ካለ ወይ ይሰበራል ምናምን እንደዛ እና እንደዛ ያለ በቃ የሆነ ቀን ቤት ገብተው የሆነ አስፈላጊ ነገር ሰበሩብን። ከዛ የሆነ ሰዓት ላይ ከነሱ ቤት ደግሞ የሆነ ነገር ጠፋ ሲባል ሰማን። ከዛ ያ ጠፋ የተባለው ነገር ከቤተሰቤ የሆነ አካል እጅ አየሁት። ያንን እቃ ማለት ነው ቆይቷል የዛሬ ምናምን አመት እና እኔ ለማንም አልተናገርኩም ያን ነገር። ከዛ በቃ እነሱ ያን እቃ የት እንዳደረሱትም አላውቅም፣ አልታወቀም ማለት እነሱ አልሰሙም ያን እቃ ማን እንደወሰደ ምናምን። ያ እንደዛ ቀረ። እኔ አሁን ላይ ለነሱ ሳልናገር ያ የተወሰደውን እቃ ግምቱን ይሄን ያህል ነው ስልህ በራሴ ገምቼ ለነሱ ሳልነግራቸው ዝም ብዬ መስጠት እችላለሁ። ይከፍለዋል ያን ነገር ማለት ሐቁን ያወጣው። እቃው የማን ነው? የነሱ እቃው የሴትየዋ ነው። እቃው እኮ የተወሰደባት ሴት ካለች አንቺ ነሽ ሐቋን የወሰድሽባት ያንን እቃ? እኔ አይደለሁም፣ ከቤተሰቤ የሆነ አካል ነው የወሰደው እና አልነገርኩም። እኔ በቃ ያኔ አየሁ ለዛች ሴት በቃ ባጭሩ መስጠት ይቻላልሽ ገዝተሽ አማንነቱን ሳትናገሪ በመካከላቸው መጣላት እንዳይፈጠር የዛኔ ለባለቤቱ ያለን እቃ ገዝተሽ መስጠት ይቻላልሽ። ግዴታ እቃው ነው መሆን ያለበት። ብር ገምቼ መስጠት አልችልም። ከተቻለ እቃ ካልተቻለ ያን እቃ ማግኘት ካልተቻለ እቃውን ሊመጥን ይችላል ተብሎ የሚታሰብን ገንዘብ መስጠት። ባልናገር ችግር የለውማ ማለት ለነሱ የዚህ እቃ እንትን ነው ብዬ ዝም ብዬ እንደ ሀዲያ መስጠት እችላለሁ ሳልነግራቸው። ይከፍላል ማለት ነው ያንን ሀቅ የወላ ማለት የቤተሰቦቼ ስለሆነ የወሰዱት። አዎ ሽኩራን ሰላም። ይኸው እሱ ጋር ገባሁ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። እዚህ እኮ በቤተሰብ እያወራን አጋጣሚ እና የሆነ ነገር እንድታስረዳልኝ ነበር። ውዶ አሁን ሻወር ወስደን መስገድ አንችልም ነይተን? እሺ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ሻወር ኡስታዝ አንዴ ይቅርታ አንዴ ይኸውና ብቻ እሺ ሻወር ውዱን ያጠቃልላል ወይንስ አያጠቃልልም የሚለው ጉዳይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ውዱን ያጠቃልላል ብለው የተናገሩ አሉ። ሰውየው በልቡ ውዱን እስከነየተ ድረስ ሙሉ ሻወር መውሰዱ ውዱን ያጠቃልልለታል፣ እንደ አዲስ ውዱ ማድረግ አይጠበቅበትም ብለው የተናገሩ አሉ። ሌሎች ደግሞ ይህ ከጀናባ ትጥበት ከሆነ ነው ውዱን የሚያጠቃልለው፣ ከጀናባ ትጥበት ውጭ የሆነ ትጥበት ውዱን አያጠቃልልም፣ ውዱ ለብቻው መደረግ አለበት ብለው የተናገሩ አሉ። ይህ ከኺላፍ ለመውጣት ሲባል ሼክ ኢብኑ ዑሰይሚን በዚህ ጉዳይ ላይ እርሳቸው ከሁሉም የተሻሉ ናቸው። መሰረት الفقهية ላይ እርሳቸው በጣም ዓሊም ናቸው። የእርሳቸው አቋም የትኛው ነው ከተባለ ሁለተኛ ነገርኳቸው ነው። እሱም የጀናባ ትጥበት ከሆነ ውዱን እስከነየተ ድረስ በልቡ ሰውየው ውዱን ያጠቃልልለታል። ከጀናባ ትጥበት ውጭ የሆኑ ትጥበቶች ግን
ውዱ ያስፈልጋቸዋል የሚል አቋም ነው ያላቸው እሳቸው። ለምሳሌ ለጁማ ትጥበት ሊሆን ይችላል፣ አዲስ ልብስ ለመቀየር ሊሆን ይችላል፣ ስለሞቀው ሻር ሊወስድ ሊሆን ይችላል። ሰውየው በዚያ ሰዓት ከሆነ ውዱን ማድረግ አለበት ለብቻው ብለው ተናግረዋል። هذا هو والله أعلم. ايش جزاك الله. مرحبا. ماشي. يا كلا قدر. يا كلا قدر. السلام عليكم. عليكم السلام ورحمة الله. يا كلا قدر. السلام عليكم. عليكم السلام ورحمة الله. حرام ولا حلال؟ يا كلا قدر. السلام عليكم. عليكم السلام ورحمة الله. ايش دنس بقى؟ ايش كتروا؟ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. يا أستاذ أنا ጥያቄ ሳይሆን እንደነሲያ ወይ ደግሞ እንደምክር ነገር ነው በቅርስ በምን ጉዳይ? የዛሬ 8 ዓመት 7 ዓመት አካባቢ በጎረቤቶቼ ባልሰራው ባልሰማው ባልተባበርኩ ተወልጄ ነበርና በዛን ሰዓት ከቤተሰቦቼ በስተቀር ጓደኞቼ፣ አብሮ አደጎቼ፣ ጎረቤቶቼ ሁሉም ተሳስቦ እንትን ብሎኝ ነበሩ እና በአሁን ሰዓት መጥቶ ይቅርታ ይጠየቀኛል። ግን ያን ነገር መርሳት አልቻልኩም። አንዳንዴ መበቀል ፈልጋለሁ፣ ግን እኔ መበቀል አልፈልግም። ግን ይቅር ይላቸው አልቻልኩም። ወላሂ ዱዓታ ወትር ሲሰግድ አላህ ወይ ይቅር በላቸው እኔ ይቅር ብያቸው እላለሁ፣ ግን ካፍር ናቸው። ምን ማድረግ አለብኝ? መርሳት አልቻልኩም፣ ግን በጣም ተጎዳሁ። ወላሂ ጥያቄ ሻን ለልሽ አንድ ይቅር ካላቸው ሰዎችን خلاص ያንን ለመርሳት ሞክሩ። ይቅር ካላቸው በኋላ ያንን ያስታውሳቸው፣ ራሳቸውን አትግዱ፣ ራሳቸውን አታጨናንቁ። እሺ ያ ነው ይቅር ያለ ሰው خلاص ያን ነገር መርሳት አለበት። ይቅር ባይነት ከአላህ Subhanahu Wa Ta'ala ዘንድ በጣም ታላቅ ምንዳን ያስገኛል። አላህ በቁርአን ላይ ፈዕፉ ወስፈሑ ይላል። ይቅር በሉ እለፉ ብሎ ተናግሯል። ወኢን ተዕፉ ወተስፈሑ ወተግፊሩ ፈኢነ አላህ ገፉር ረሒም አለ። ይቅር ብትሉ ብታልፉ ብትምሩ እኔ መሐሪና አዛኝ ነኝና እኔ እናንተን እምርላችኋለሁ አዝንላችኋለሁ ብሏል። ያቻው ስለ ጀነት ሰዎች ባህሪ ሲናገር ወልዓፊን አን الناس እያለ ይናገራል። ሰዎችን ይቅር የሚሉ ናቸው አለ። እና ስለዚህ ይቅር ባይነት የጀነት ሰዎች መገለጫ ነው፣ ባህሪ ነው። ይቅር ስትሉ ጊዜ ከአላህ ዘንድ ምን እንዳለ ማግኘት ብላችሁ አስባችሁ እስከሆነ ድረስ እነዛን የበደሏቸውን ሰዎች ትረሷቸዋላችሁ። ምክንያቱም ትስስራችሁ ግንኙነታችሁ ከአላህ ጋር እንጂ ከነሱ ጋር አይደለም። ያ ነው መበቀል እየቻለ መበቀሉን ለአላህ ሲል የተወሰው ነገ የፍርዱ ቀን ጀነትን መርጠህ ግባ ይባላል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን كظم غيظه وهو قادر على أن ينفذه ناداه الله على رؤوس الخلائق يوم القيامة وخيره بين حور العين أو بين الجنة. بمدر الله يالا مبقل يشالا لله سر نسيل يقري على سونا يالا فسو مبقلون يتوسو الله يتنسى كان يفرد كان رسول كفترات كله ليتو يطراونا بجنتوች መካከል ያስመርጠዋል አሉ። ይህን ታላቅ ምንዳ ስታስቡ ጊዜ ያን እነዛን የበደሏቸውን ሰዎች ትረሳቸዋላችሁ። ገፋቸዋልና ያ እሺ ይቅር ብትሉ አላህ Subhanahu Wa Ta'ala ይቅር ይላችኋል። ይግፈሩ ይግፈር ለኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይቅር በሉ ይቅር ትባላላችሁና አሉ። በሌላ ሐዲስ ላይ الراحمون يرحمهم الرحمن ارحموا من في الارض يرحمكم من في السماء አሉ። አዛኞችን አዛኝ የሆነ አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ በሰማይ ያለው ያዝንላችሁ ዘንድ አሉ። ስለዚህ እናንተ ይቅር ስትሉ አላህ Subhanahu Wa Ta'ala ለእናንተ ይቅር እንደሚላችሁ ልታውቁ ይገባል። አይሽ ጥያቄ አለ።